አንዳንድ ሰዎች አሉ የፍቅር ግንኙነት ውስጥ ካንተ ጋር መሆን አይፈልጉም ግን መሸሽም አይፈልጉም አልፈልግህም ብለው አይነግሩህም ግን አብረው አይደሉም አልፈልግም ይሉሃል ግን ስልክ ያወሩሃል ተረተኛል አይደል አልሄድኩም አለው አይነት የሚባል ህይወት ውስጥ የሚያስቀምጡ ሰዎች አሉ የምር እነዚህ ሰዎች ልክ አይደለም አሁንም አብሯቸው ያለ ሰው ማትፈልጉት ከሆነ አታስቀምጡት አታስቀምጡት በዚህ ቪዲዮ የምናወራው ወንዶች የምር ሲወዱ ወይም ደግሞ በሴት ልጅ ለቁም ነገር ሲያስቡ የምር በቃ ፍቅር የሚባለው ነገር ሲይዛቸው እንዴት ነው የሚያስታውቀው ብዙ ጊዜ ኮንፊውዥን ውስጥ ይገባሉ ሴቶች ለኔም ቴክስት በጣም ብዙ ያደርጉልኛል እንደሚወደኝ አላቅም በምሮ ማያቀው ይወደኛ ኦር ሌላ ነገር ይፈልገኝ ለሴክሹዋል ነገር ይፈልገኝ ወይስ የምር ይወደኛ አላቅም ኮንፊውዥን ውስጥ የሚገባሉ ለጥቅም የሚቀርበው አሉ ለሴክሹዋል ጉዳይ የሚቀርበው አሉ ሶ አይደለ በያለበት ደረጃ ተፈተናለ በእንደዚህ አይነት ነገር ሶ ሪሊ ወንድ ልጅ ሲወድ ግን ምንድነው የሚያደርገው ከወንድ ፐርስፔክቲቭ እስኪ እንዲያገኝ መልሶ ዛሬ ጄኒዩን የሆነ ሰው ወይም ያችን ልጅ ለቁም ነገር የሚያስብ ለትዳር ለብቻ የሚወዳት በጣም ከሆነ አንድ ወንድ ምንድነው የሚያሳየው ባህሪዎች ነው የሚለው የተወሰኑትን በዚህ ቪዲዮ ዲስከስ ለማድረግ እንሞክራለን አንድ ነገር ማስጠንቀቂያ የምናገረው ማለት ነው እዚህ ላይ የምናገራቸው ነገሮች እናንተ ውስጥ የሉም ማለት አትዋደዱም ማለት አይደለም በተለያየ መንገድ መውደድ ሊገለጽ ይችላል ሶ ይሄንን ቪዲዮ የምሰራው አንደኛ ይሄን ሁለተኛ ይሄን ያረጋም እያልሽ እንድትቆጥሪ ሳይሆን ጀነራሊ ስፒኪንግ ሰው ደካማ ነው በአንዱ ጥሩ ይሆናል በአንዱ መጥፎ ይሆናል ያ ማለት አይወድሽም ማለት አይደለም ስለዚህ በዛ ደረጃ ሳይሆን ማቹር ባረገ ወይ በበሰለ አስተሳሰብ ነገሮችን ማየት በዛ ወይ እንድታዩት ነው ፈልገው ፕላስ ሶ የምር ጄኒዩሊ የሚወድሽ ወንድ ምን አይነት ባህሪ ነው የሚያሳየው ነው አንድ ጓደኛዬ የነበረ ሲያገባ ሚዜው ነበርኩኝና ከሰርጉ በፊት እያወራን ቁጭ ብለን like we're young በጣም ምናምን ያንግ ነን ከዩኒቨርሲቲ ከተመረቅን ከ3 አመት ምናምን በኋላ የተጋቡት ከ2 አመት ከ3 አመት በኋላ የተጋቡት እና ወጣቶች ነን ኦብቪየስሊ ከኛ ቀድሞ ያገባው እሱ ነው እና ቁጭ ብለን እንዴት ወሰንክ ግን የምር ማለት እንዴት ምንድነው ዲሳይድ እንድታረጋ ያረጋ በየጠየቅኩትና ማን አለኝ የምር ኪራ በጣም ነው መወዳትና like በቃ አይ ፊል የተከበረ ሰው የሆነ ወንድ አባወራ ራሷ ጋር ሰው የሆነ አይ ፊል ይሄ ወንድነቴን ሞር ታጎላልኛለች ያባወራነቴን አይደለም የባለቤትነት መንፈሴን ሞር ኮንፊደንስ ሞር እንዲጨምር ታረጋለችና እሷ ፊት ሲሆን በቃ ፒስፉል ነኝ ህይወትን በዚህ ወይ ነው መቀጠል መፈልገው እና በጣም ነው ወዳት በቃም ላይ በጣም ኮምፎርታብል ነኝ እሷ ጋር ጥሩ ጎኖችን በጣም ትንትልልኛለች ደካማ ጎኔን ደግሞ እሷ ገብታ ትሸፍንልኝ የምሬን ነው አስደነገጠኝ ማለት ነው በዚህ ደረጃ ስለሷ ሲያወራ I mean they meant together to be together የሚባላል በቃ አንድ ላይ ሊሆኑ ቃል ነው ማለት ነው እስክል ድረስ ማለት ነው አይ ኖ ዘም ሁለቱንም በደንብ ነው ማቃቸው እና ደስ የሚል ግንኙነት ነው የነበራቸው እና የመጀመሪያው ወንድ ልጅ ሲወድሽ የሚያደርገው ለሚወዳቸው ሰዎች ስላንቺ ያወራል በጣም by the way ለጓደኞቹ ማለት ነው by the way friendship በወንድ ልጅ ላይ በጣም ሲሪየስ ነገር ነው ጓደኝነት በወንድ ህግ በጣም ሲሪየስ ነገር ተራ ነገር አይደለም ሁሉን ነው ነገራችሁ ወንድምነት ማለት ነው ምንም አይነት ዋጋ ሊያስከፍል የሚችል ግንኙነት ነው ጓደኝነት ሶ ስለሷ በቻለው አቅም ያወራል ለጓደኞች በሄደበት በጠየቁት ቁጥር ሁሉ እነሱ አክሰፕት እንዲያረጓት እንዲወዷት ረተኛል እሱ ውስጥ ያለው ፊሊንግ እነሱም ላይ ሪፍሌክት እንዲያረግ ሪስፔክት እንዲያረጓት ሪል ኢሞሽን ሲኖረው ግን በደንብ ነው የሚያወራው ኦፕንሊ ግልጽ ሆኖ የሚፈስ ኮንቨርሴሽን አለ አይደለም ይፈሳሉላ ማለት እንዴ ተቆራረጠ ራሱ አይደለም ያስታወሰ ራሱ አይደለም በቃ የሆነ ፍሎ ያለው ኤነርጂ ያለውና ጓደኞቹ አብሯት የሚሆነውን ሴት ወይም ደግሞ ከልቡ የሚወዳትን ሴት ያውቃሉ ኤቭሪ ማን አብሮሽ ያለው ፍቅረኛሽ አንቺ የምር ለሱ የምትሆኚ ሴት መሆንሽን ጓደኛው ያውቃል ከጓደኛው በላይ የሚያውቅ የለም ትክክለኛ ነገር ከሆነና የምር ፍቅር ከያዘው ጓደኛው ያውቃል ነቱም ያወራል አክሰፕት ምክንያቱም እንደነገርኳችሁ ጓደኝነት ለወንድ ልጅ በጣም ኢምፖርታንት ነገር ነው ስለዚህ እሱ የሚወዳቸው ጓደኞቹ እሷን እንዲወዱለት ይፈልጋል እንዲያደንቁለት አፕሪሺየት እንዲያረጉለት ሪስፔክት እንዲያረጉለት ይፈልጋል ስለዚህ በሄደበት ቦታ ሁሉ ማስታወቂያ ይሰራል ስላንቺ በኮንፊደንስ ሲጎረሩላ አያፍርም ስላንቺ ትንሽ ችግር ሲኖር ሊያፍር ይችላል ነገ ይባሻል ብሎ ከፈራ ሙድ እንዳይያዝበት አይደለ ሶ ሃይድ የማድረግ ነገር ይኖራል ሶ እንዳልኩት ስላንቺ በኮንፊደንት ያወራል ከዛ በተጨማሪ ያስተዋውቅሻል እነሱ ባሉበት ቦታ ሁሉ
በተቻለ መጠን ጥሩ ኢምፕሬሽን እንዲኖርሽ ያሳይሻል፣ ያስተዋውቅሻል፣ አብሯችሁ ታይም እንድታሳልፉ ያደርጋል። በዛ ውስጥ ደግሞ እነሱ ላንቺ ያላቸውን ሪስፔክት ታያለሽ እሱ ከሚናገረው። ምክንያቱም ባለቤቱ አውጥቶ ያሰጣውን ሰው ጓደኛው ሊያከብርለት አይችልም። ይህን ማወቅ አለባቸው አይደለም? ስለዚህ እሱ ባከበረሽ ልክ እነሱ ላይ ያለው አይናቸው ውስጥ ምን አይነት ሪስፔክት እንዳለ ታያለሽ። ምክንያቱም እሱ በሱ ደረጃ ነው፣ እሱ በሚያቅሽ ልክ፣ እሱ በሚያከብርሽ ልክ ነው ሊያከብሩሽ የሚችሉት። አያውቁሽማ አይደል? አንዳንዴ አይታጣቅም። በጣም ጓደኛህን የጎዳችብህ ሴት መንገድ ላይ ውስጣት ደምን አታፈላም አይደለ? አይታል። ለምን? በጓደኛን ቀልዳና ከኛ ወንዶች ሰው የመጀመሪያው ይሄ ነው። ጓደኞች ውስጥ እንድትገቢ ያደርጋል። ግን ሪል ጓደኞቹን ያልኩት ሁሉንም ጀማ አይደለም። ሞስት ኢምፖርታንት የሆኑት በላይፎች ውስጥ ነው ያልኩት። ሁሉንም ጀማ ሊያስታውቃቸው አይችልም። ጓደኛ ሁሉ ሴፍ አይደለም ባይ ዘ ዌይ። ሁለተኛው ደግሞ አቴንሽን መስጠት ነው። የወንድ ልጅ አቴንሽን በጣም ውድ ነው በነገራችን፣ ኤክስፔንሲቭ ነው የወንድ ልጅ አቴንሽን። ወንድ ልጅ በጣም ሲምፕል ነው። ኢንተረስት ከሌለው አቴንሽን ያጣል። ሶ ለሚወደው ሴት ወንድ ልጅ ሊሰጣት የሚችለው ትልቁ ስጦታ ብዬ ማሰብ አቴንሽን። ምክንያቱም ብዙ ደስ የማይለው ነገር ቢኖር፣ ብዙ ኢንተረስት የማያደርገው ነገር ቢኖር አቴንሽን ግን ይሰጥሻል። የሚወድሽ ከሆነ ከልቡ የሚወድሽ ከሆነ ለምታወሪው ሲሊም ወሬ የሆነ ኢምፖርታንት ወሬ አቴንሽን ይሰጣል፣ ያዳምጣል፣ ሲሪየስሊ ይወስደዋል የምታወሪውን ነገር። ምክንያቱም የሚወድሽ ከሆነ ሁሌ ደስተኛ እንድትሆኝ ያስባል። በቃ ደስተኛ እንድትሆኝ ስለሚያስብ ያ ነገር እንደሚያስቀይምሽ እንደሚያስኮርፍሽ ስለሚያቅ አቴንሽን በጣም ነው የሚሰጠው። በጣም በእርግጥ ወንድ ልጅ አቴንሽን በተለያየ መንገድ ሊሰጥ ይችላል። ግን የሚወድሽ ሰው አቴንሽን የሚሰጥሽ ሪዋርድ ኤክስፔክት ሳያደርግ ነው። ሪዋርድ ማለት ለምሳሌ አንድ ወንድ ወዶሽ አብሮ የመተኛ ቻንስ ካለው የሚገርም አቴንሽን ሊሰጥ ይችላል፣ ሊያስመስል ይችላል። ግን ሪል የሆነ ፍቅር የያዘው ሰው ግን ምንም አይነት ሪዋርድም አይፈልግም ከአንቺ ኢሞሽናል እንትንም አይፈልግም። በቃ ኦልዌይስ አቴንሽን ግን አለው። በንግግርሽ ውስጥም በቁጣሽ ውስጥም አቴንሽን ግን ይሰጣል። እንደ ቀልላልሽም ነገር ቦታ በተቻለው አቅም ይሰጣል። በእርግጥ ይሄ ነገር ፈታኝ ነው። ወንዶች ከአይምሯችን አሰራርም አንጻር አንዳንዴ ነገሮችን የመርሳት ነገሮች ምናምን ሊኖሩ ይችላል እየወደድክም። አሁን ለዚህ ነው ሁሉንም ሰው አያጠቃልልም ያልኩት። ግን ሞስትሊ በጣም ላንቺ እንትን የሆኑትን ነገሮች ላይ ግን በደንብ አቴንሽን ይሰጥሻል። ምክንያቱም የወንድ ልጅ አቴንሽኑ ነው ገንዘቡ፣ ህይወቱ፣ ሁሉ ነገሩ አይደለ? ስራም በአቴንሽን ነው የሚሰራው፣ ፎከስ አይደል? ላይፍ ኢን ኤቭሪ ሳይድ ብታይ የወንድ ልጅ አቴንሽኑ ነው በቃ ህይወቱ አካል። ሶ ከዛ ላይ ነው ሼር የሚያደርግ። ስለዚህ ሁለተኛው አቴንሽን እና ወንድ ልጅ ለማይወደው ነገር አቴንሽን አይሰጥም፣ ለማይወደው ሰው አቴንሽን አይሰጥም። እመነኝ። አንለስ ቅድም እንዳልኩ ሪዋርድ ካልጠበቀ የሆነ ሽልማት አላለም እንደ ሴክሹዋል አይነት ነገር አስቦ ቀመር ሰርቶ ካልገባ አቴንሽን አይሰጥም ወንድ ልጅ። ለዚህ ነው በነገራችን ላይ ቤስት ፍሬንድ አይሰራም ብዬ የምናገረው። አቴንሽን ሰጠ ማለት ትንሽ ኢንተረስት አለ ማለት ነው። የሆነ ነገርሽ ደስ ይለዋል ማለት ነው። ሶ በፍቅር ደረጃ ደግሞ በሰፊው ካየነው ደግሞ አቴንሽን ይሰጥሻል ማለት ይወድሻል ነው። እንደሚሰጥሽ አቴንሽን ጥግ ድረስ ማለት ነው። ያው ለቤስት ፍሬንድ ለምነው ሊሚትድ ሊሆን ስለሚችል። ሶ በእርግጥ ግን አንዳንዴ መረዳት ያለባችሁ፣ አንዳንዴ ወንድ ልጅ አቴንሽኑን ሲያጣ ከስትረስ አንጻር ሊሆን ይችላል። ይህን መረዳት ያስፈልጋል። ስትረስ ውስጥ ገብቶ በስራ ከተበላሸበት ምናምን ለተወሰነ ጊዜ አቴንሽኑን ሊወስደው ይችላል። ስራው ላይፍ ላይ ያጋጠመው ነገር ሊወስድበት ስለሚችል በስህተትም እንኳን አቴንሽኑ ሲነሳ አይወደኝም ማለት በጣም ተገቢ አይደለም። ግን ኢንጀነራል ግን አቴንሽን ይሰጣል። በጣም ብልጥ ነን በነገራችን ላይ ወንዶች። ብዙ ሰዎች ወንድ ሞኝ አድርገው እንደሆነ ነው የሚያስቡት። ግን በጣም ስማርት ኢንቨስተር ነው ባይ ዘ ዌይ ወንድ ልጅ አይደለም። ቤኒፊት ላለው ነገር ነው፣ ሪዋርድ ላለው ነገር ነው ታይሙን ኢንቨስት የሚያደርገው፣ ኤነርጂውንም፣ አቴንሽኑንም፣ ገንዘቡንም። ይሄንን ምናልባት በሌላ ቪዲዮ እናወራዋለን። ሶ አቴንሽን ሲሰጥሽ ይወድሻል አንደኛው ወይ ሁለተኛው ደግሞ የሆነ ሪዋርድ ይጠብቃል ነው። ሶ ሎንግ ተርም የሆነ ረጅም ጊዜ የቆየ አቴንሽን ከሆነ ግን ስለሚወድሽ ነው፣ ሌላ ትርጉም የለውም። ወንድ ልጅ ሲወድሽ ከህመም ከጭንቀት ይጠብቅሻል፣ ፕሮቴክት ያደርግሻል። እንደውም ብዙ ጊዜ ካየ ሴቶች ይጋጫሉ፣ አይነግረኝም የሚያስጨንቀውን ነገር ምናምን። የሚወድሽ ከሆነ ግን ሆልድ ያደርጋል ያንን ጭንቀት። ደስታውን ይነግርሻል፣ ጥሩ ነገር የተሳካለትን የሆነለትን፣ ምክንያቱም ደስ እንዲልሽ ስለሚፈልግ። አንዳንድ ጭንቀቶችን ግን ሙሉን መንገር አይፈልግም። ስትራፍሊ ሊነግርሽ ይችላል። በእርግጥ አንዳንዴ ቨነረብል ሊሆን ይችላልና እውነቱንም ሊናገር ይችላል ያለውን ነገር። ብዙ ጊዜ ግን ደስተኛ ስትሆኝ ደስ ስለሚለው ኦር ደግሞ ሃፒነስ ሞር ኢምፖርታንት ስለሆነበት ያንቺ ለሱ ይሄ በየቦታው ያስጨንቁትን ነገሮች መጥቷ አንቺ ጋር አይናገርም። በቃ ፕሮቴክት ያደርግሻል። ለምን? ኢሞሽናሊ ሃፒ የነበርሽው ልጅ እንዲህ ተበላሸ፣ ስራ ከሰረ፣ እንትኑ ተቃጠለ ቢልሽ ኢማጂን ከደስታ ወዴት እንደምትሄጂ። ሴቶች ሲጀምር ኢሞሽናል ናቸው አይደለም? በቃ ተበላን ወደሚል ነገር ሊቀይሩ ይችላሉ። በዛ ደረጃ እንድትጨነቅ ስለማይፈልግ ዋጥ አድርጎ ሃፒ ለመሆን ይጥራል፣ ደስተኛ ለመሆን ይጥራል። አንዳንድ ሰው ደግሞ አለ በሆኖ ባልሆኖ ማስጨነቅ፣ ማስለቀስ፣ ችግር ማውራት፣ ማሳዘን ምናምን። ይሄ አሁን በዚህ ቪዲዮ አላወራውም፣ ግን ፍቅር አይደለም። ወንድ ልጅ በባህሪ ፕሮቴክተርም ነው ሲባል
ችግርን ሊሸከም ነው አይደለም። ሁሉንም ችግር እሷ ላይ ሄዶ ላይጭን አይደለም። ብዙ ሸክሞችና ጭንቀቶችን አብዞርቭ ላይ ያደርግ ነው። ስለዚህ አይደለም መሆንም ያለብን ነው አስፓየርም ለመሆንም ጥረት ማድረግ ያለብን እንደወንድ ልጅ እንደዛ ነው። እየሄድክ ብቻ ጭንቀትን እሷ ላይ መዘረግፈው ከሆነ እሷ ልታሳብዳት ነው ብትልህ እንኳን ፕሮቴክት ማድረግ ነው ያለብህ አት ኦል ኮስት እሷ ከእንደዚህ አይነት ኢሞሽናል ጭንቀቶች ስትረሶች በቃ ሃፒ እንድትሆን ደስተኛ። ማንም ሰው ለምሳሌ ካየ አባትና እናት ችግሩ ሲሆን ልጅ ፊት ሲበጣ ጸጥ ይላሉ አይደል? ለምንድን ነው የሚሉት? ስለሚወዷቸው እኮ ነው አይደል? እንዳይጨነቁባቸው ነው እኮ አይደል? ወንድ ልጅም እንደዛ ነው። በቃ እሷ ፊት ችግር አያወራም። ለምን? እንድትጨነቅበት አይፈልግም፣ እንድትረበሽበት ስለማይፈልግ። በእርግጥ እንደ ወደ ባልና ሚስት ስትሄድ፣ ወደ ኢንቲሜት ሪሌሽንሺፕ ስትሄድ የምታወራቸው ችግሮች ሊሆኑ ይችላሉ፣ የጋራ ችግሮች ዲስከስ ማድረግ ያለብን። ከዛ በዘለለ ግን በሆነው ባልሆነው ስትረስ ውስጥ ነኝ ሲጀምር፣ አሁን ለምሳሌ ስትረስ ውስጥ ነኝ፣ ጭንቀት ውስጥ ነኝ፣ ታመም ያለው እንደዚህ ነው እንዲህ ልሆን ነው የሚሉ ጭንቀቶች እኔ ፐርሰናሊ አልስማማባቸውም። የፍቅርን መግለጫ ናቸው ብዬ አላስብም። ሪስፖንሲቢሊቲ ነው ሞር ኢምፖርታንት ለወንድ ልጅ አይደል? ኃላፊነት መውሰድና እሷ እንዳትጨነቅበት ማድረግ። ሰው ወንድ ልጅ ሲወድሽ በሌላ አባባል ዋጋ ይከፍላል። ለምን? ለኢሞሽንሽ የእሱን ህመም ውጦ ለአንቺ ደስታ ኢንቨስት ያደርጋል። ወይም ደግሞ የአንቺን ደስታ ቢያንስ በሱ ምክንያት የሚመጣ ጭንቀት እንዳይመጣብሽ፣ በሌላ ላይፍ ሊመጣ ይችላል። ቢያንስ በሱ ምክንያት ግን ጭንቀት ውስጥ እንድትገቢ ስለማይፈልግ ፕሮቴክት ያደርግሻል። አንዱ ምልክቱ ይሄ ነው ወንድ ልጅ ሲወድሽ። አራተኛው በስራው፣ በህይወቱ፣ በቤተሰቡ፣ በጓደኞች ውስጥ ኢንቮልቭ እንድታረጊ እንድትሳተፊ ያደርግሻል። ለቁም ነገር የሚያስብሽ ከሆነና የሚወድሽ ከሆነ ወንድ ልጅ በባህሪው ሎጂካልም ስለሆነ ነገሮች ኮንሲኩዌንስ እንዳላቸውም ስለሚያቅ ቀጣይነት ካላቸው ግዴታ መሆናቸውንም ስለሚረዳ ህይወት ውስጥ ይከትሻል። በቃ ህይወት ውስጥ ኢንቮልቭ እንድታረጊ ፕላኖች ውስጥ፣ ዊሾች ውስጥ፣ እቅዶች ውስጥ፣ ህልሞች ውስጥ ማሳካት የሚፈልጋቸው ነገሮች፣ ማድረግ የሚፈልጋቸው፣ ማጥፋት የሚፈልጋቸው ነገር ውስጥ ይከትሻል ሪሊ የሚወድሽ ከሆነ። ምክንያቱም ይሄ ጭንቀት አላልኩም ምን ነገራችን ላይ ምክንያቱም ይሄ ጉዞ ረጅም እንደሚሆን ስለሚያቅ፣ ይሄ ጉዞ ከሱ ጋር ብዙ ዘመን ልትቆይ እንደምትችል ስለሚያቅ፣ በህይወት ውስጥ እሱ ላይ እምነት እንዲኖርሽ ማድረግ ስለሚፈልግ፣ ተስፋ እንዲኖርሽ ማድረግ ስለሚፈልግ ህልሞቹን፣ ፕላኖቹን፣ ሀሳቦቹን፣ ኢንተረስቶቹን ሼር ማድረግ ይጀምራል። ኢንቮልቭ እንድታረጊ ያደርጋል። ፋሚሊ ውስጥ ኢንቮልቭ እንድታረጊ ሊያደርግ ይችላል። የራሱ ፋሚሊ ውስጥ ብዙ ጊዜ እንደውም እንዳባባል የምትባል ነገር አለች አይደል? እንዳባባል ቱን ሳይንስ አይ ዶንት ኖ፣ ግን ወንድ ልጅ ከወደደሽ እናቱን ያስተዋውቅሻል ነው የሚባል አባባል ታውቃለህ ሲባል እሰማለሁ። በትንሹ ጡት ልክ ነው ተረተኛል። እናቱ ፊት ከወሰደሽ የሆነ ፍቅር አለው ማለት ነው። አዘርዋይስ ነገ ሲተውሽ በእናቱ መሰደብ ስለማይፈልግ፣ በእናቱ የታለች መባል ስለማይፈልግ አያስጠጋሽም ቤተሰቡ ጋር። እንዳልኩት ህይወት ውስጥ ፕሮቴክቲቭ፣ ይሄ የወንድም ኔቸር ነው። ፕሮቴክት የማድረግ ነገር ጀለሲ፣ ምንም የማይመስለው ከሆነ 24 ሰዓት ስታወሪ አምሽተሽ ስትገቢ ምናምን እሱ በሌላ መልኩ ሊተረጎም ይችላል። ግን በአጭሩ ዛሬ የምናወራው ወንድ ሲወድሽ የሚያሳየው ባህሪ ስለሆነ ፕሮቴክቲቭ ነው። አንዳንዴ ቅናተኛ ነው ምናምን ብሎ ሴቶች በኔጌቲቭ ሲያዩት ያለው አንዳንድ ሴቶች በጣም እንዳልኩት ኤክስትሪም የሆነ ጀለሲ፣ ይሄ እንዴት ያለበት ዱላ ያለበት ምናምን እሱ ኖርማል አይደለም። ግን መጠናዊ የሆነ ቅናት ግን በጣም ኢምፖርታንት ነው። ምክንያቱም እንደሚወድሽ ነው የሚያሳየው። ማንም እንዳይነካበት፣ ማንም እንዳያስብበት። ከዛ አንግል ስለሆነ የሚያየው ወንድ ልጅ ለሚወዳት ሴት ቅናት አለበት፣ ይቀናል። ተረተያል። ሁሉም ሰው የሚያይበት ይመስለዋል በሌላ ነገር። ፕሮቴክቲቭ ነው አይደለም? በጣም የምትወደው ነገር የት ነው ኪፕ የምታደርገው? ሴፍ ውስጥ ወይ የሆነ ነገር ውስጥ ነው አይደል? ውድ ነገር ውስጥ ነው የምትከተው፣ ካዝና ውስጥ ምናምን አይደል? ለምን? ሰዎች እንዳይነኩብህ ነው እኮ አይደል? ስለዚህ አንቺ ፈለግሽም አልፈለግሽም፣ አንቺ ለነዛ ሰዎች አቴንሽን ባሰጫቸውም ጭምር እነሱ በመስጠታቸው ሁሉ ይቀናል። ያ ማለት ግን ከአንቺ ጋር ዲስከስ አድርጎ ከአንቺ ጋር ኮሚኒኬት አድርጎ ያን ችግር ይፈታል እንጂ ዘሎ እዛ ሶስተኛ ወገን ላይ አይሄድም። በዛ ደረጃ የሚገለጽ ቅናት አይደለም። ይሄ በራስ አለመተማመን ችግር ነው። አንድ ሴት ከወንድ ጋር ስለሄደች እሱ ጋር ድብድብ ከያዝክ፣ ፈልጋ እኮ ሄደችው አጠገብ ያለችው ሴት ነች አይደል? ስለዚህ ይሄ ችግር ነው። አንተ ኢንሴኩሪቲ ግን የሚወድሽ ከሆነ ይጠይቅሻል። ለምን? ከምንድን ነው ይሄ? ማን ነው አይደለም? ከሆነም እንደዚህ አይነት ነገርም ካለ የተረጋጋ ነገር ነው ፍቅር። በነገራችን ላይ እልህም ያለበት ስላልሆነ ወንድ ልጅ ሲወድሽ ይሄን ባህሪ ያሳያል። ስድስተኛው ደግሞ የምትወጃቸውን ነገር ማክበር ይጀምራል። ወንዶች በነገራችን ላይ ለብዙ ነገር ለሴቶች ፍላጎት ኬርለስ ነን። ይኖዛት አይደለ? ብዙም ጉዳያችን አይደለም። እኛ በጣም ሲምፕል ላይፍ ነው የምንወደው አይደለም? እንደውም በሶስት ነገር ይገለጻል። ወንድ ልጅ እንትን ካገኘ በቂ ነው ሲባል ትሰማለህ አይደል? ሲምፕል ነው ላይፋችን። እንደዛ ነው። እውነት ነው። የምሬ ነው። አንዳንዴ ብቻችን የምንኖር ቢሆን ቤት ውስጥ ዕቃ የሚኖር ይመስላል። በቃ የሆነ ፍራሽ እና ቲቪ የምታይ ከሆነ ቲቪ ደግሞ አሁን ስላለፈበት ላፕቶፕ ኦር ስልክ አለቀ። ዩ ዶንት ኢቨን ኬር ቤቱ ስላለቃ ኬር የሚያደርግ ይኖራል። ግን ኦቨርኦል ኢን ጀነራል ሳወራ ስለሆነ
አንቺ ሪስፔክት የምታረጋቸውን ነገሮች አንቺ ቫልዩ የምትሰጫቸው ነገሮች ቫልዩ መስጠት ይጀምራል። የሚወድሽ ከሆነ ላንቺ ሲል ሳክሪፋይስ ስለሆነ መውደድ፣ ሪስፖንሲቢሊቲ ኃላፊነት ስለሆነ መውደድ ላንቺ ሲል ይተዋል። ለምሳሌ ለቤተሰብሽ ባለሽ ክብር ለቤተሰብሽ ቦታ ይሰጣል። በጣም ለወንድም ለእህቶችሽ ባለሽ ቦታ አንጻር ያንቺ ስለሆኑ አንቺ ስለምትወጃጅ ቦታ ይሰጣል። ወንድሜ እኮ እንዲሆኑ ስትይ ከልቡ ነው ምላግዘው ዋሬቨር ማለት ካለበት ይሰማሻል ከልቡ። ለምን አንቺ በጣም ኢምፖርታንት ናቸው እነዛ ሰዎች ላንቺ በጣም ጠቃሚ ሰዎች ስለሆኑ ጓደኛዬ ካልሽው ጓደኛሽ አንቺ ላንቺ ኢምፖርታንት ከሆነች እሷ ኢምፖርታንት ነሽ ለሱም ትሆናለች። አንቺ እንደምትሰጪው ቫልዩ እና ሪስፔክት ያንቺን መቀበል ይጀምራል ቢፈልግም ባይፈልግም። ይሄን ነገር በነገራችን ላይ በሌላ ሶሻል ሚዲያ ማወራቸዋል። ለምሳሌ ብዙ ወንዶች ምንስማማበት አንድ ነገር አለ። ይሄ ድግስ ብዙም ጉዳያችን አይደለም አይደል? ልደት አይደል? እኔ አሁን ልደቴን እንግዲህ ያ10 ምናምን ዓመት ቤስት ፍሬንዶች አሉኝ። አያስታውሱትም፣ ቀኑንም አያውቁትም። እኔም የነሱን አላውቀውም። ብዙም ጉዳያችን አይደለም። ልደት፣ አኒቨርሰሪ፣ ሰርግ ምናምን ብዙም ጉዳያችን አይደለም። እንደውም በጣም ኮሜንት ላይ አስቆኝ ነበረ። ድሃ ወንድ ነው እንደዚህ ቢያስበው ቢሆን ጥሩ ነበር። ድሃ ወንድ ብቻ የሚያስበው ግን በእርግጠኝነት ሀብታሙም አንቺን ስለሚወድሽ ሊሆን ይችላል እንጂ ከድግስ ጋር የሚያገናኘን ነገር የለም። እውነታው ግን አይታል ለሷ ቫልዩ ካለው በደገሷ ለሷ ደስ የሚላት ከሆነ አይታል ሪስፔክት ማድረግ መውደድ ማለት የሚወድሽ ከሆነ ግን በቃ አንቺ ደስ ስለሚልሽ ይወዳል ያን ነገር። እሺ የሚወድሽ ከሆነ ትርጉም ይሰጠዋል እሱ። ምክንያቱም ለምን ፖይንቱ አንቺ ደስ እንድልሽ ስለሆነ ያን ነገር ቫልዩ ይሰጠዋል። ስለዚህ ልደት ብትዩ እሺ ነው የሚለው እንደ ፋይናንስ ችግር ካልያዘው በስተቀር። ሰርግ ብትዩ እሺ፣ ቤት ውስጥ የሆነ ፕሮግራም ደግሰሽ ብትጠሪው እሺ። ለምን በቃ የእሱ ስራ ምንድን ነው? እንደውም የሆነ በጣም የሚያስቅ ነገር ሰምቻለሁ። ሰርግ ላይ ኬቪን ሃርት ነው ሲያወራ የሰማሁት። ስለ ሰርግ ምናምን እያወራች እንዴት ነው ሰርግ ዝግጅት ምናምን ትለች። ለብሰ በሰዓት ተገኝ የተባልኩት በሰዓቱ ሱፌን ለብሰ ተገኝ የእሷን ተረተኛ ድግሱም እንዴት ይመርቅ ከለሮቹ አበባዎቹ ምናምን እንዴት ይሆኑ የእሷን ለእሷን ስለሚወዳት በቃ የኔ ስራ አለ ጸጉሬን ተቆርጬ ምናምን ፏ ብዬ በሰዓቴ ባልሆኜ መምጣት ነው። ሌላው ነገር እሷ ደስ ስለሚላት የሚደረግ ነው። ኤኒዌይስ በዛ ደረጃ ነው። የምትወድ ከሆነ ዋጋ ትከፍላለህ። በዚህ ደረጃ ይገለጻ። የእሷን ነገር ማክበር ትጀምራለህ። ሌላኛው ደካማ ጎኖቿን መቀበል ትጀምራለህ። አንድን ሴት መውደድ ስትጀምር የሚያናድዱ ደካማ ጎኖቿን ራሱ ትቀበለዋለህ። በቃ የውበቷ የመውደድህ አንዱ እንትን ይሆናል። አንዳንዴ እልህኝነቷን የምትወዳት ሴት ልጅ መውደድ ስትጀምር እልህኝነቷም ደስ ይላል፣ ጨቅጫቃነቷም ደስ ይልሃል። ተረተኛል። ደካማ ጎን ብለህ የምታስበው የሷ መጥፎ ባህሪዎች እንኳን ትለምደዋለህ። በቃ ቢያስከፋህም በቃ እንዴ ነው አክሰፕት የምታደርገው ነገር የለም። ለምሳሌ እናት ልጇን ስትወልደው የሆነ ችግር ቢኖርበት ትጠላዋለች አይደለም? አያርግባትና የሆነ ነገር ቢኖር ወይ ብቻ ተረድታችሁኛል። እንደዛ ቢሆን አትጠላውም። ልክ መውደድም ስትጀምር አንድን ሴት ከነ ደካማ ጎኗ መውደድ ትጀምራለህ። በቃ አክሰፕት ማድረግ አለ አይደለም? ይህን ሳስብ የእህቴ ባል ነው ትዝ የሚለኝ። እውነት ለመናገር ነፍሱን ይማረውና በጣም የምወደው በቅርቡ ያረፈው የእህቴ ባል ነው ትዝ የሚለኝ። ለእኔ የብዙ ነገር ምሳሌ ነው እሱ። ኢሞሽናልም ሊያደርገኝ ይችላል። እህቴ ትንሽ እልህኛ ነች በጣም። ከተናደደች ማንንም አሰማም፣ ቀኑ ሙሉ ልዘጋ ትችላለች። እና እሷን የሚረዳበት መንገድ ይገርመኛል። ባህሪዋ ነው። ትናደድብኛለች ተው ብሎ ስትናገር ጸጥ ብሎ ያዳምጣታል። ስትቆጣ ጸጥ መልስ አይሰጥም። ያሳዝናትና ትተዋለች። በቃ ችቅ አይታል። እንደ ወንድ ግልፍ ቢል ግጭት ነው አይደል? ግን ስለሚወዳት አክሰፕት አድርጎታል። በቃ ለኛ ነች ብሎ አምኗል። ንዴታም ነች ማለት የሆነ ነገር ሲያናት ቶሎ ነው ቦግ የምትለው ብሎ ስላሰበ ጸጥ። ይገርማል። እስኪገርም ድረስ ማለት ነው። በቃ እሺ ቅርታ ሊያስቃት ይሞክራል። ስትቆጣ ሆት በፍጹም አይሆንም። እኔ ከሱ ነው የተማርኩት። በቃ እሺ አዎ ኧረ ተው አንተ እህትህን መላበላት ተው ትናደዳለች። ጨጓሯን ደግሞ ጭራሽ ይጨነቃል። እንዲህ ከሆነ ጨጓሯን ነው የሚያማትሽ እኔ ሊሉት አንዴ ምናምን ይላል። አላሪ ከተቆጣ የዛን ያህል እንኳን ግጭት ባይኖራቸው በትንሽ ነገር ነው። ያው አንዳንዴ እንደሰጠኸው መብት አይደል? ሴት ልጅ እንደሰጣሃት ሊሚት እኮ ነው። በጣም ለእሷ ዝቅ ብሎ ስለሚኖር በጣም በሲሊ ነገር ልትናደድ ትችላለች። በጣም በሲሊ ነገር ማለት ነው። ኳስ አይቶ ሲገባ ሊደብራት ይችላል። ነግሯት ምናምን 10 ደቂቃ ካረፈደ እንደዚህ ግን በቃ ያቃል ባህራን። ስለዚህ በጣም ነው አንደርስታንድ የሚያረጋት በጣም። እና የምር ጄኑዊንሊ የምትወዱ ከሆነ የሆነ ሰው የሆነችን ልጅ ድካሟን ትቀበላላችሁ። በቃ አይደለም ጧት ከእንቅልፏ መነሳት ላትወድ ትችላለች። የምትወዳት ከሆነ አንተ ትነሳለህ ላጥ ብለህ። ስላጋጠመኝ ነው ነግራችሁ። ሪሌሽንሺፕም ከሆነ በቃ አርፋጅ ከሆነች እና ከለመደባት በቃ ትተዋለህ። ተረተኛል። የምትወዳ ከሆነ በቃ እሷ እኮ አርፋጅ ነች ብለህ አትናደድም። በቃ አክሰፕት ነው የምታደርገው። ተረተኛል አለ ስተጣጥባ ምናምን ስትወጣ የምትቆይ ከሆነ ትቀበለዋለህ። ደካማ ጎኗ ነው። በቃ አንተ በቃ ወይ ቀድመህ ትተኛለህ፣ ከሷ በፊት ኋላ ትጀምራለህ። እንዴት ነው እንደ የሷ ባህሪ ነገሮችን ታስተካክላለህ ህይወትህን እንጂ ለምንድነው እንደዚህ የምታደርጊው እንዲህ ጉሮሮ በቃ እንቧቀስ አትልም።
እየተውክ ትመጣለህ። ከጊዜ ብዛት ነው ይሄ። በእርግጥ በአንዴ አይደለም። ብትዋደድም መጀመሪያ ሰሞን የግጭት መንስኤ ሊሆን ይችላል። ከጊዜ በኋላ ግን ለዛ እች ልጅ ያለ ፍቅር እየጨመረ ሲሄድ አክሰፕት እያደረግ እየተቀበል ሌላ ሰው ቢሆን ደሙ የሚያፈላ አንተ ራሱ ቢሆን ያንን ባህሪ ሌላ ሰው ላይ አይተው ቢሆን ጥይት የምትማዘዘው እሷ ላይ ግን ምንም አይመስልም አይደለ? ምንም አይመስልም። በቃ እሷ ላይ አክሰፕት አድርግ የራሴ ነች ብለህ ስለምታምን። ሰው ወንድ ልጅ ሲወድ ይህንንም ባህሪ ያሳያል። ሲወድሽ ወንድ ልጅ ኢሞሽናል ስቴቢሊቲ ይኖረዋል ማለት ነው ባጭሩ። ይሄ ስሜቱን በጣም ነው የሚቆጣጠረው። ብናገር ክፉ ቃል የሚል ነገር በደንብ ማመዛዘን ይጀምራል። ትቀየማለች፣ ትከፋለች አይደለ? በቃ ይሄ በጣም ራሱን መቆጣጠር ይጀምራል። ምክንያቱም ይወድሻል። ሰው የሚወደው ሰው ደግሞ በተቻለ አቅም ይንከባከባል። ይሄ ማለት ግን በቃ ፍጹም ግጭት አይኖርም፣ ፍጹም ሁሌ በቃ ላንቺ ነው እንትን የሚለው ማለት አይደለም። እንደዛ የምትተረጉሙ ሰዎች አይዲያል ላይፍ መኖር የምትፈልጉ ምድር ላይ የሌለ ሪያሊቲ ያልሆነ ኢማጂኔሽን ላይ የሚቀር ላይፍ መኖር የምትፈልጉ ሰዎች አም ሶሪ። ይሄንን እያወራሁ ያለሁት ኦቨርኦል ዳታዎቹን ወይም ሀሳቦቹን ለመግለጽ እንጂ 7ቱንም 9ኙንም የሚያሟላ በቃ ፐርፌክት ሰው ከሆነ የምትፈልጉት ጉድላክ የምሬን ነው። መቼም አታገኙ። አሁን እኔ ለመግለጽ ያክል ከነዚህ ውስጥ አንዱን ወይ 2ቱን ወይ 3ቱን ወይ 4ቱን ካሟላ በሚለው ነው እንጂ እንዲህ 9ኙንም ክሊክ እንዲያደርግልሽ ከፈለግሽ አንቺ ራሱ ክሊክ ስለማታረጊ የሱን ፍላጎቶች ብንስማማ ይሻላል። በዛ ደረጃ እንድትረዱ ትፈልጋለሁ። አንዳንዴ ሊስት ይዛችሁ አንደኛ ይሄን ያደርግልኝ የምትይ ከሆነ good luck, you going to be single forever። የመጨረሻውና the most important በጣም ወሳኙ ሪስፖንሲብል ወይም ደግሞ ኃላፊነት ይሰማዋል ስለ አንቺ ጉዳይ። ወንድ ልጅ የሚወድሽ ከሆነ ትልቁ የወንድ ልጅ ፍቅር መገለጫው በነገራችን ላይ ከቃል በላይ ተግባር ነው። የሚወድሽ ከሆነ እመኚኝ ፍቅሩ በተግባር ይገልጽ። ይሄም ደግሞ ምንድነው? ኃላፊነቱን በማሳየት የወንድ ልጅ ኮር ቫልዩ ምንድነው ይባላል? ፕሮቴክት እና ፕሮቫይድ ነው አይደለም? መጠበቅና አቅርቦት ስለሆነ በደንብ ሪስፖንሲቢሊቲ ይሰማዋል። ፍቅረኛውን ብትሆኚ ሚስቱን ብትሆኚ ኃላፊነት ይሰማዋል። ያንቺ ሴፍቲ ኃላፊነት ይሰማዋል። ያንቺ ወደፊት ህይወት ኃላፊነት ይሰማዋል። ያንቺ ፕላኖች ኃላፊነት ይሰማዋል። ያንቺ ፍላጎቶችን ማሳካት ኃላፊነት ይሰማዋል። እና እነዚህ ነገሮች ሁሉ ፕራዮሪቲ መሆን ይጀምራሉ። በቃ ኃላፊነት ይሰማዋል፣ ቦታ ይሰጣል። ማይወድሽ ከሆነ ያው ላይሰጥ ይችላል። ኤኒዌይስ እነዚህም ውስጥ ሊኖሩ ይችላሉ። ከነዚህም ውጪ ደግሞ በጣም ብዙ የተለዩ ወንድ ልጅ ሲወድ የሚያሳዩ ባህሪዎች ሊኖሩ ይችላሉ። ጀስት ይሄ ሲምፕል የተወሰኑ ኮመን የሚባሉትን ሀሳቦች ለመግለጽ ያክል ነው። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ።